ቆራጥ በጣጥስ ነው ዛሬ እንሰራው። በመጀመሪያ ዶሮውን እንጠብና እንደዚህ እናደርገዋለን። የራሱ ውሃ ይኖራል ምንም ሳናደርግ በፊት ማለት ነው። በራሱ ውሃ ትንሽ በሰል ይላል። ከዛ እዚህ ጋር የሚያስፈልገን ከውናት ትልቅ ከሆነ ግማሽ ሽንኩርት አለበለዚያ እንዳነስ ያለ ካሮት እና ፍልፍል ከቢር ሸከል ቢሆን አሪፍ ነው። ያኔ ሶስቱም አይነት ማለት ነው። ክሬም ጣበኽና ሶስ እዚህ ጋር ድንቹ በስሏል። ትንሽ ስለሚያቃጥል በቱማው ቅጫ እንትን እያልኩት ነው ያቃጥል ነበር ወዲያው እንዳቃጥል እና ዶሮ እንደዚህ ነው ትንሽ ሳት እናደርግበታለን። እየከደናችሁ ቀስ እያደረጋችሁ ትሰራላችሁ። መጀመሪያ እሳቱን ቀነስ አድርጋችሁ እዚህ ጋር ቁንዶ በርበሬ እናደርጋለን ትንሽዬ እና እርድ ማለት ነው። መጀመሪያ ላይ የምናደርገው የሆነ ዘይት እና ማለት ነው። ዶሮ ላይ የምንለው የዛ ጣዕም እንዲወድ ማለት ነው። ዶሮ እንዲል እርዱ በስሏል። ኧረ ቆንጆ ነው ካሜራው እንደሆነ እዚህ ጋር ጥቁር በርበሬ ፍልፍል አስወድ እና ጨው ብቻ ነው የማደርገው። እንግዲህ እንደ ሰዎቻችሁ ፍላጎት ማለት ነው። የኔ ሰዎች እንትን አይፈልጉም ማጂ ባህራትና ከስበራ ምናምን ማድረግ ትችላላችሁ። የኔ ሰዎች ስለማይፈልጉ ነው ማለት ነው። ከዛ እንደዚህ ሆነ። እንደዚህ ከሆነ በኋላ በጎን ላይ ምን እናደርጋለን? ሽንኩርት ከዛ ሽንኩርቱ ላይ እጅ ማድረግ እንደተደረሱ እንደምንም አይነት ወጥ ስትሰሩ ምንም አይነት ቁሌት ስትሰሩ ምንም ነገር ስትሰሩ ሽንኩርቱ ላይ ጨው ማለት ነው። ይመስለዋል ጣዕሙ ቆንጆ ይሆንላችኋል። እንደዚህ ታደርጉና በደንብ ጨውን ታዋህዱና ትከዱታላችሁ። መጥበሻችን ራሱ ዳንዳን ጭንጭን መጥበሻችን ራሱ እንደው እንትን ወደቀብኝ። ያው ንጹህ ነው ቢሆንም ግን ማለት ነው ተጽድያለሁ። ከሆነ በኋላ ዶሮውን አደባለቃችሁ። በነገራችን ላይ በየቤቱ አሰራሩ ይዘች ነው። ለምሳሌ መጀመሪያ ዶሮ ታበስሎ ብቻ ማለት ነው። ከዛ ሽንኩርቱ ጠዊል ተከትፎ ሽንኩርት ይደረጋል። ከዛ ዶሮ ከዛ ይተላል የሚደረግበት አለ። እዚህ ግን ዳተላይ እዛ ካሮት ትጨምራላችሁ በቀጭኑ ማለት ነው። እንደዚህ ካሮቱ በሰል እስከሚል ድረስ እዚህ ጋር ከካሮቱ በፊት እንትን ይደረግ ነበር ነጭ ሽንኩርት ላይ ግን ይደረግ ማለት ነው። ለዛ ነው ያደረኩት። ዛሬ ተገዝቷል ማለት ያለው እና ያሰልኩት ከወጣው የሁሉም አይነት ኖራችሁ ቆንጆ ነው። ከዛ ትንሽ እናደርግበታለን ግን እዚህ አሁን አይፈልጉም ማለት ነው። እዚህ ጋር ያደረኩት ባህራት ሐር ነው። ይሄ ደግሞ መሸከል ባህራት መሸከል ማለት ነው። ስለዚህ ስላነሰው ነው ባህራት መሸከል የጨመረው እንጂ ሁለት አይነት ነው።
እንግዲህ ለቪዲዮ ጥራት ለምናምን ይቀርጻል አይደለም ማንም ነው ተከታተሉ ነገር ይሄ አላ ኩል ያህል እንደዚህ ከሆነ ክሪም ጣብ ታደርጋላችሁ። ክሪም ጣብ ከላይ እኮ የሚደረገው ላችሁ ምን እንደከፍቶ ነገሮች እዚህ ቤት ስለሚደረግ ግን ቆንጆ ነው። የምር ሰዎች ነው የሚፈልጉ ብቻ ሳይሆን ማለት በጣም ቆንጆ ነው። ታውቃላችሁ ጀርቡት እስኪ ደግሞ ጠፍቶ ከዛ እንደዚህ ከሆነ በኋላ ያንን ሶስ ያልኳችሁ ያንን ሶስ ነው እኮ ግን ቆንጆ ነው። የምር ሶስ ራሱ ያጣፍጠዋል ማለት ነው። ትንሽ ታረጉበታላችሁ። እኔ ግን ዛሬ አምልጦኝ እንደዚህ ያረኩበት ማለት ነው። አምልጦኝ ሳይሆን ትንሽ ካሜራ እየቀረጽኩ ስለሆነ ቦል መረስቀ እየቀረጽኩ ስሰራ ስለነኝ ማለት ነው። አላየሁትም የማየው ካሜራው ነው የሚጠቅ እና በስቶብኛል። ትንሽ በዛ ብሏል ማለት ነው። በቃ ልክ እንደዚህ ቀድር ካደረጋችሁ ይበቃችኋል። እኔ ግን ከዚህ በላይ እያደረኩ ያለውን ዝም ብሎ ነው ግን ያን ያክል አይደለም። ብዙም አልተበላሸም። የኔ ደህና ነው ብሎ በተባለ እዛ እንደዚህ ጠቆር ይላል። ምንም ቢሆን ሶሱ ጥቁር ስለሆነ እንደዚህ ነው። እንደዚህ ካደረጋችሁ በኋላ እዚህ ጋር ታደርጉታላችሁ። ትንሽዬ ነው እኔ በነገራችን ላይ የምሰራው ትንሽ ነው የምሰራው ብዙ ነው የምሰራው። ከዛ ድንቹ እንደዛ አድርጉላችሁ ታደርጋላችሁ። ከዛ ክሪም ጣፍ ትጨምራላችሁ። ከዛ ጅብን ሙዘለላ መንፎቅ ታደርጋላችሁ። ጅብን ሙዘለላ ካረጋችሁ በኋላ እንትን አይደረግም። ቸኩዬ ፍጦር ደርሶብኝ አኽር ሻይ አላሳየኋችሁ ማለት ነው። ቆንጆ ነው የወጣው። ግን ከላይም እንደዚህ እንትን ከስፈራ በግቶች ማድረግ የምትፈልጉ ማድረግ ትችላላችሁ። በዚህ ቤት አይወጡም ከስፈራ አታሾ በላይ ምናምን እንደዚህ ትልቅ እየሆነ ቆረጥ አድርጌ አንድ ድርቅ ማድረግ ተከስፎ ምናምን አይፈልጉም። እዚህ ጋር 250 ነው 150 ነው ተይ አኽር ሼር የምታረጉት ሐራራውን ማለት ነው። ተይ ይሄ ደግሞ ሰላጣ ነው። ኢንሻአላህ ከፈለጋችሁ ሰራ እችላለሁ። ይነገ ሰራላችሁ ይችላል ለእናንተ ብዬ ማለት ነው። ቆንጆ ሰላጣ ነው። በነገራችን ላይ ሰላጣ እንደ አይነት አይደለም ብዙ አይነት አለ። 2 3 4 5 አይነት ሰው ደግሞ ያው እዚህ ጋር ደግሞ ካሜራ ወደቀብኝና እንትን ያለ መስሎኝ ነበር የተቆረጠ መስሎኝ ነበርና አላየሁትም። ቪዲዮ እያደረገ ነው ማለት ነው። ለኩል ያለው ይጨመርና አደምጡትና እስኪ ላይክ ሰብስክራይብ ሼር አድርጉልኝ። ግን ማንም አድርጊልኝ ብል እኮ ይቀለኛል። እስኪ አድርጊልኝ ተከታይ እንዳለው ሰው ደግሞ ስጎራ ትንሽ አላፍረም ትንሽ ብሎ አለኩል ያህል አኽር ሸይ እኮ እንዴት እንደወጣ ላሳያችሁ ብዬ ነው። ቆይ እንትኑ ማለት ነው። እሺ ስም ይኸውላችሁ በቃ መጣ አኽር ሸይ እንደዚህ ነው። በመጀመሪያ ላይ መጥቷል ለካ። ኦኬ ረስቼው ነው። መጀመሪያ ላይ መጥቷል። እንደውም ጃዝ ከሆነ በኋላ ማለት ነው። እንደዚህ ታረጉና ከላይ ሱማ